የመጀመሪያው ማህሌተ ጽጌ እንዲህ ይላል ጽጌ አስተራየ ሰሪጾ ማጽሙ ለዛም ሀኪ ጽጌ ለገብርኤል ምስለ ሰላሙ ወይም በይነ ሰላሙ ወበእንተዝ ማርያም ሶባህ ወዘኒ መዓዛ ጣይሙ ለተአምሪኪ አህሊ እሙ ማህሌተ ጽጌ ዘይሰማይ ስሙ ይሄንን እንግዲህ ታላቁ ሊቅ አባ ጽጌ ድንግል ወይም አባ ጽጌ ብርሃን ለመጀመሪያው ማህሌተ ጽጌ መነሻ አድርጎት ሁሌ በየአመቱ ማህሌተ ጽጌ ሲጀመር የመጀመሪያው የምስጋና ማህሌት ሆኖ ይቀርባል ማለት ነው። ወደ አማርኛ ስንመልሰው ከገብርኤል ሰላምታው ጋራ በአበባ እጅ ከነሳች ሰው አጽም ውስጥ አበባ ወጥቶ ታየ። ስለዚህም ድንግል ማርያም ሆይ የጣይሙ መዓዛ ደስ ባሰኘን ጊዜ የጌታ እናቱ መጠሪያው ማህሌተ ጽጌ ለሚባል ተአምርሽ ምስጋናን አቀርባለሁ ይላል። ይሄ እንግዲህ ታላቁ ሊቅ አባ ጽጌ ድንግል ልዩ ምስጋና ያቀረበበት ክፍሉ ነው እና ይሄን ምስጋና ስንሰማ እንግዲህ በጣም ይገርመናል። ወይም ቅዱስ ገብርኤል ያበሰራትን ሰላምታውን ወይም ያመሰገናትን ያቀረበላትን ውዳሴ በሰላም ቅዱስ ገብርኤል መልአክ ኦግዝቴ ማርያም ሰላም ለኪ መቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ ብሎ ምስጋናን ከሚያቀርብልኝ ሰው አጽም አበባ በቅሎ ታየ በማለት ነው ልዩ ምስጋናውን የሚጀምረው። ይሄን